ኢማጂን ዲስ ኢንተርቪው ላይ ከባድ ጥያቄ እየጠየቃችሁ ነው እና በሁለት ሰከንድ ውስጥ ይሄ ኤአይ መልስ እየመለሰላችሁ ነው። ይሄ ወደፊት የሚሆን ነገር አይደለም፣ አሁን ላይ ያለ ነገር ነው። አሁን ላይ ስራችንን የሚያቀሉ እንደ ቻትጂፒቲ፣ ክላውድ እና ጄሚናይ ያሉ የተለያዩ ፓወርፉል ኤአይዎች አሉ። ዛሬ የምንመለከተው የተለያዩ የስራም ሆነ የስኮላርሺፕ ላይቭ ኢንተርቪዎችን በምናደርግበት ሰዓት የሚያግዘንን አሪፍ ኤአይ ቱል ነግራችኋለሁ። ይሄም እንደዚሁም ጉግል ሚቲንግ እና ማይክሮሶፍት ቲም ባሉ ላይቭ ኢንተርቪዎች ላይ የተለያዩ ጥያቄዎችን ስትጠይቁ 2 ሰከንድ ባልሞላ ጊዜ እናንተ ሳታስገቡ ጥያቄውን ራሱ በማስገባት መልስ ያዘጋጅላችኋል። መጀመሪያ ክሮም እንገባለን። ክሮም ከገባን በኋላ እዚህ ጋር ላይቭ ኢንተርቪው ብለን እንጽፋለን። ወደ ውስጥ ያስገባናል። እዚህ ጋር ያው ፕራክቲስ እንድናደርግ ነው። የምትፈልጉትን ዌብሳይት እናንተ ያላችሁበትን ስኮላሩም ሆነ የስራ ኢንተርቪው እዚህ ጋር ከጻፋችሁ በኋላ ሚቲንጉን እዚህ ከጀመራችሁ በኋላ እዚህ ትገቡና ለምሳሌ ቪዲዮ ከፍቼ ላሳያችሁ። ይሄ የነሱ ቪዲዮ እንደዚህ ኢንተርቪው እያደረጋችሁ ነው እንበል። ውስጥ በመግባት እዚህ ጋር ኢንተርቪው ምትላለች። እዚህ ጋር ስታርት ኢንተርቪው የሚል አለ። እዚህ ጋር የምትፈልጉትን ተናኩና እንደምትመለከቱት ቪዲዮን እያጫወተ ነው። እሱን ሼር እናደርገዋለን። ሼር በምናደርግበት ሰዓት እዚህ ጋር እንደምትመለከቱት ጥያቄውን እየጠየቀ ነው ወይንም የምንፈልገውን ነገር እያወራለን ነው። ከዚህ ጋር ጀነሬት በምንልበት ሰዓት እዚህ ጋር ይመልስልናል ማለት ነው የምንፈልገውን ጥያቄ። እንደምትመለከቱት እዚህ ጋር ጥያቄውን እየጠየቀ ነው። እዚህ ጋር ጀነሬት እንላለን። ጀነሬት በምንልበት ሰዓት እዚህ ጋር መልስ ይመልስልናል ማለት ነው። የምንፈልገውን መልስ ይጽፍልናል ማለት ነው። ይህንን መልስ መመለስ እንችላለን ማለት ነው። እንደምትፈልጉት ኮድ ሁላ ጽፎልን ያመጣልናል ማለት ነው። እዚህ ጋር አሁንም ድጋሚ ጥያቄ ጠይቁናል። ያንን ጥያቄ አሁንም ጀነሬት እንለዋለን። ጀነሬት በምንልበት ሰዓት እዚህ ጋር እንደምትመለከቱት ጥያቄውን መልሶልናል ማለት ነው። አሁንም ጥያቄ ድጋሚ እየጠየቀ ነው። ልክ እንደዚህ በዚህ ስቴፕ ኢንተርቪዎችን በቀላሉ መስራት ትችላላችሁ ማለት ነው። እንደዚህ አይነት ቪዲዮ እንዲደርሳችሁ ፎሎና ላይክ ማድረጋችሁ እንዳትረሱ።